አለይኩም ረህመቱላሂ ወበረካቱ ክብራትና ክብራን እንዴት ናችሁ? በያላችሁ በሰላማችሁ ብዛ። እንግዲህ አሁን ደግሞ ኢትዮጵያን ኤርላይንስ ላይ ለመግባት እንግዲህ ያለነው አሁን ቦሌ አየር ማረፊያ ላይ እንገኛለን። እጅግ በጣም የሚገርም እጅግ በጣም ልዩ እጅግ በጣም ድንቅ የሆነ እጅግ በጣም ገራሚ የሆነ እንግዲህ እጅግ በጣም ወሳኝ የሆነው ወደ ቻይና ጉዞ እንግዲህ ለማቅናት እንግዲህ ዝግጅት ላይ እንገኛለን ማለት ነው። እዚህ ጋር ታላቅ ሊደር እንግዲህ አቡሽ አለ። እንግዲህ እንዴት ነው? ሰላም ጀግኖች እንዴት ናችሁልኝ? በየላችሁበት ሰላማችሁን ያብዛ። የወረት እጅግ በጣም ደስ ብሎናል ቻይና ቪዛ በማግኘት እንግዲህ አሁን ዛሬ ጉዟችን ለማድረግ ወደ ኢትዮጵያ ኢንተርናሽናል ኤርፖርት ነው የምንገኘው። በጣም ደስ ብሎናል የእውነት ካምፓኒያችን ሁሌም እንግዲህ ፕሮሞሽን ያወጣል። ፕሮሞሽን ሲያወጣ ደግሞ ሰርቶ ለሚያሳኩ ሰዎች ይቻላል ብሎ ላመኑ ሰዎች ለሚያደርጉ ሰዎች ያወጣልና ይህንን ፕሮሞሽን ደግሞ ያሳኩ ጀግኖች ዳውንላይኖች ጋር በመሆን ቻይና ትራቭል ለማድረግ ቲያንጂን እንግዲህ ካምፓኒያችን ሄልዝ ኢንዱስትሪያል ፓርክ ለመጎብኘት ከሊደር አቡ ጋር ከዳውንላይኖቹ ጋር እንግዲህ የሚገርም ጉዞ ለማድረግ የሚገርም ቆይታ ለማሳለፍ ልጆቻችን ለማሸለፍ ኢንዱስትሪ ፓርኩን ለመጎብኘት ካምፓኒ ምርቶችን የሚያመርትበት ቦታ በደንብ አድርገን ለመጎብኘት የሚገራርሙ መረጃዎችን ይዘን ለማምጣት ምክንያቱም ቢዝነሱ የመረጃ ቢዝነስ ነው። አብዛኛው ሰው ቢዝነሱን ማምንበት ምክንያት ደግሞ እኛ እንደዚህ አይነት መረጃዎችን ይዘን ስንመጣ በደንብ አድርገን ቢዝነሳችን የምንሰራበት ስለሆነ እንቀውጣለን። እንኳን ደስ አላችሁ፣ በርቱ፣ ጠንክሩ። ሲዋዘተው ዋው በጣም ደስ ይላል። እንግዲህ ሁለተኛ ጊዜ ነው ወደ ቻይና ጉዞ የሚያደርገው። እጅግ በጣም የሚገርም ልዩ ድንቅ ጉዞ እንጠብቃለን ማለት ነው። እናመሰግናለን። እና እዚህ ጋር ደግሞ እንግዲህ ሊደር ፎሌ አለ። ለመጀመሪያ ጊዜ ወደ ቻይና ለመሄድ እንግዲህ ዝግጅቱን ጨርሰው በባርኔጣ በቆሜ እዛ ድረስ ደግሞ በባላባው ልብስ እንግዲህ የሚታይ ይሆናል። እንግዲህ ምን ተሰማህ? እንዴት ለማየት ጓግታል? እሺ ሰላም ጤና ይስጥልኝ። ውድና ተከበራችሁ እዚህ ቪዲዮ ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁን አብዛ። አባቴ ድሩን ስላሰጠኝ እጅግ በጣም አመሰግናለሁ። በመቀጠል እንግዲህ ፎሌ ይባላለሁ ከማዕከላዊ ኢትዮጵያ በአሁኑ ሰዓት የሚገኘው ናይሮቢ ነው። ትላንት በመንግስት ቅጥር ስራ ላይ እንግዲህ ለ3 ዓመታት ሰርቻለሁ። ከዛ በኋላ የዚህን ወርቃማ ቢዝነስ እድል ያሰጠኝ እጅግ በጣም የምወደው የሚያከብረው አፕላይ ነው። የስኬት አባቴ ሊደር አቡ ይባላል። እጅግ ከልብ አመሰግናለሁ። በመቀጠል እንግዲህ ዛሬ በዚህ ኢንተርናሽናል ካምፓኒ ምክንያት ጠንክሬ በመስራት 2 ዓመት ቆይታ አለኝ። ባለኝ ቆይታ እንግዲህ ለመጀመሪያ ጊዜ እንግዲህ የቻይና ጉዞ እድል አግኝቼ ዛሬ ወደ ቻይና ትራቨል ለማድረግ ነው። እጅግ በጣም ደስ ብሎኛል። ብቻም አይደለም በዚህ ካምፓኒ ጠንክሬ በመስራት የመኪና ተሸላሚ ነኝ፣ አሸላሚም ነኝ። ስለዚህ አፕላኖች ጠንክሮ ሰርቶ ስለተሸለሙ እኔም ጠንክሬ ሰርቼ ተሸልሜያለሁ። ቀጣይ ደግሞ እናንተም ትችላላችሁ። እኔ ብቻ አይደለም ዛሬ ቻይና እየኳለሁት ከአፕላኖች ጋር ቢዝነሱ ካስጀምሩኝ ሰዎች ጋር እንዲሁም ደግሞ እኔ ካስጀመርኳቸው ጋር ነው። በቲም በአንድነት በመተባበር በአብሮነት ሰርተን በአብሮነት የምናደርግ ቢዝነስ ነው። ስለዚህ ቀጣይ እናንተ ትችላላችሁ። ዛሬ እጅጉን በጣም ደስ ብሎኛል። በመንግስት ቅጥር ስራ አይደለም ይሄን ጉዞ ፕሮሞሽን ወይ ደግሞ እንደዚህ ሌላ ሀገር ሄዶ መጎብኘት ይቅርና ለእረፍት ራሱ 1 ሰዓት አናገኝም። ዛሬ ግን በዚህ ካምፓኒ ከናይሮቢ መጥቼ ኢትዮጵያ ላይ ከ1 ሳምንት በላይ ቆይታ ነበረኝ። ዛሬ ደግሞ ሁሉ ዝግጅት ጨርሼ ወደ ቻይና ትራቨል ላደርግ ነው። እጅጉን በጣም ደስ ብሎኛል። እጅግ ከልብ አመሰግናለሁ። ቀጣይ እናንተ ናችሁ። እንኳን ደስ አለህ። እንግዲህ ፎሌ እጅግ በጣም ደስ ብሎኛል። እንግዲህ የመጀመሪያ ጊዜ ወደ ቻይና ጉዞ ለማድረግ ዝግጅነትን ፓሽን ሙቀትን እያሳየን ነው። ከልብ እናመሰግናለን። እዛ ሄደ ደግሞ የሚገራርሙ ታላቅ ቪዲዮዎችን አውዲዎችን እንግዲህ አብረን እንለቃለን ኢንሻአላህ። ስለዚህ እጅግ በጣም የሚገርም ጊዜ እናሳልፋለን ማለት ነው። እዚህ ጋርም ደግሞ እንግዲህ ጀግና ጠንካራ የመኪና ተሸላሚ ለመጀመሪያ ጊዜ ወደ ቻይና የምትጓዝ ሊደር ማርታ ገኔ ያለች የመኪና ተሸላሚ ናት። እንግዲህ ዛሬ የመጀመሪያ ጊዜ ወደ ቻይና ለመጓዝ ዝግጁ ሆነሻልና ምን ተሰማሽ? ሼር አድርገኝ እስኪ። ሰላም ጤና ይስጥልኝ ውድ የዚህ ቪዲዮ ተከታታዮች በአጠቃላይ በያላችሁበት ሰላማችን ያብዛልኝ። ማርታ ገኔ ይባላለሁ ከኢትዮጵያ ደቡብ ክልል። በአሁኑ ሰዓት ላይ እንግዲህ እንደምትመለከቱ በአዲስ አበባ ቦሌ ውስጥ ላይ ነው የምንገኘው። ዛሬ እጅግ በጣም ደስ ብሎኛል። ምክንያቱም ትላንት ላይ ይሄንን ቢዝነስ ጀምር በአረብ ሀገር ላይ ሆኜ በትልቅ እምነት ነበር የጀመርኩ። ዛሬ ለእግዚአብሔር ይመስገን አምኜ የጀመርኩበት ቢዝነስ ውስጥ ላይ ውጤታማ እየሆንኩበት ነው የሚገኘው። እንደዛውም ደግሞ እንግዲህ የካምፓኒያችን ሄዱ ካርቴ ወይም ደግሞ ካምፓኒያችን የተመሰረተበት ቦታ ቻይና እንግዲህ ለመዝናናት ለመጎብኘት እንግዲህ እንደምትመለከቱ ለመሄድ በዝግጅት ላይ ነው የምንገኘው። ይህንን ቪዲዮ የምትመለከቱ ቀጣይ ጊዜ እናንተም ካላችሁበት ከቅጥር ህይወትም ሊሆን ይችላል ከተለየ ቦታ ወጣችሁ በእርግጠኝነት ቀጣይ ጊዜ ላይ በአብሮነት በአንድነት እንደምንጎበኘው እንደምንዝናናው አምናለሁ። በጣም ደስ ብሎኛል። ቀጣይ ቪዲዮ እንግዲህ በቻይና ኢንዱስትሪ ውስጥ ላይ ሆኜ ነው እንግዲህ የሚሰራላችሁ። መልካም ጊዜ ነው። እናመሰግናለን። ጀግና ጠንካራው እንግዲህ በእርግጠኝነት ሄደሽ የሚገርም ታላቅ ውጤት ስኬት አምጥተሽ እንደምንገናኝ አምናለሁ። መልካም ጊዜ።
አሁን ደግሞ አንዲት ጀግና ጠንካራ ባለራዕይ ከዛሬ ኦልሞስት ከሁለት ዓመት ምናምን አካባቢ አረብ ሀገር ላይ ነበረች። ከዛ ግን ወጣ ይህን ቢዝነስ በኦንላይን ጀምራ አሁን ደግሞ በዚህ ኩባንያ ውስጥ ላይ የአንድ መኪና ተሸላሚ ብሎም ደግሞ ለመጀመሪያ ጊዜ የቻይና ትራቭል ወይም ወደ ቻይና